ኢምራን ምዕራፍ 3 19 ላይ ኢነ ዲነ ዒንደላሂ ልእስላም አላህ ዘንድ እውቅና ያለው አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው ሃይማኖት እስልምና ብቻ ነው ይላል። ይህ ማለት ከእስልምና ውጪ ያሉ ሃይማኖቶች ተቀባይነት የላቸውም ማለት ነው። ማጋ ፈጣሪ ዘንድ። እስኪ አንተ ጥያቄ ልጠይቃችሁ። ሁላችሁም ድምፅን የምትሰሙ ሰዎች የምትከተሉት ሃይማኖት ልክ እንደ እስልምና የኔ ሃይማኖት ትክክል ነው፣ እናንተ የምትከተሉት ሃይማኖት ትክክለኛ ሃይማኖት ነው ብለው መጽሐፋችሁ ይነግራችኋል እንዴ? እስኪ ራሳችሁን ጠይቁ። እስኪ ራሳችንን ጠይቅ። እኛ የምንከተለው ሃይማኖት እኔ ትክክለኛ ሃይማኖት ነው፣ ይህንን ሃይማኖት በመከተልህ ገነትን ታገኛለህ፣ የዘላለም ሕይወትን መንግስተ ሰማያትን ትወርሳለህ ብሎ ቃል በቃል ይነግራል እንዴ? የለም፣ አይነግርም። የሚናገረው እስልምና ብቻ ነው። ይህም ብቻም አይደለም። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 85 ላይ ወመን የብተጊ ገይረ ልእስላም ዲና ከእስልምና ውጪ ሌላን ሃይማኖት የፈለገ ሰው የትኛውም ሃይማኖት ይሁን አላህ ዘንድ ተቀባይነት የለውም። ኸላስ ፊሽካው ተነፋ። ከእስልምና ውጪ ሌላ ሃይማኖት መዳኛ መንገድ የለም ማለት ነው። ታዲያ ምን ትጠብቃላችሁ? ወደዚህ ሃይማኖት መጣችሁ፣ ወደዚህ እምነት ገብታችሁ ራሳችሁን ሰላም፣ ለራሳችሁ ደስታ፣ ለራሳችሁ ህይወት መስጠት የለባችሁም እንዴ?